ሸኸዲር ጥፋተኛ ሊያደርጓቸው ፈልጎ ወጥቶ ሄዱ በረገጉ አሉ። መሆን ነበረበት ለምን ወጡ ነበር። ሄዱ ብሎ ከመናገር የወጣችሁበት ምክንያት ምንድነው መባል ቀድሞ ነበር። ነገር ግን እንደዚህ ሰለፊዮች ግን ምክንያት አላቸው። ይህ ግን መስጂድ ሲጀመር ምን ነበራቸው? ለነዚህ ማህበረሰቦች ለአሚጆች ማለት ነው ውለታ ነበር፣ ውል ነበራቸው። ይህ ውል ሲፈርስ ጊዜ መስለሐውን በማየት ጥሎ ወጥቷል። መስለሐውን በማየት ጥሎ ወጥቷል። ውሉ ምን ነበር ካላችሁ መጀመሪያ ላይ ሸኸዲርም በያኑ ላይ እንደገለጹት መጀመሪያ የተባለው ዳዕዋችሁን እናንተ ነው፣ በእናንተ ዳዕዋ ላይ አንገባም፣ ምንም ነገር የምንገባበት ነገር የለም ብሎ አስረክቧቸው ነበር። ነገር ግን ምን የተደረጋለው አዛን የሚለውን ናስር መስጂድ ላይ ባለው አቅም ልክ ሰዓት ደረሰ አልደረሰ ተጨናንቆ መጥቶ አዛን የሚለውን ልጅ ሰለፊ ወንድማችንን ከዓሚዮች ውስጥ ዋና ከሚባለው ውስጥ ምንድነው ያለው? እናሰማችሁ ነው። ምንድነው ያለው? ከዚህ በኋላ እዚህ መስጂድ ውስጥ አዛኑም ይሁን እቃም እላለው ብለህ ብትሞክር ውርድ ከራሴ ይሁን ውርድ ከራሴ ነው ያለው። እንዲህ ብሎ ነው የዛተበት። ልብ በሉ ሸኸዲር አላህን ፍሩ። والله بسم الله الرحمن الرحيم الحمد لله الذي أكمل لنا الدين وأتم علينا النعمة وجعل أمتنا أمة الإسلام خير أمة وبعث فينا رسولا منا يتلو علينا آياته ويزكينا ويعلمنا الكتاب والحكمة والصلاة والسلام على من أرسله الله للعالمين رحمة نبينا محمد وعلى آله وصحبه ومن سار على نهجه واقتفى أثره. أما بعد، فيا أيها المسلمون والمسلمات والسلفيون والسلفيات، فسلام الله عليكم ورحمة الله وبركاته. إن شاء الله بالله سبحانه وتعالى فقاد الله سبحانه وتعالى كفقد لي بالله سبحانه وتعالى فقاد تنش نجر لما استوس فلكم بالله سبحانه وتعالى فقاد مرضنا. هذا بيان للناس. ትላንትና ሸኸዲር በተናገሩት ነገር ላይ አንዳንድ ነገር ለማለት እፈልጋለሁ ኢንሻአላህ። ምክንያቱም የሆነ ነገር በተባለ ጊዜ የምናውቀውን ነገር የሰማነውን ያየነውን ነገር ለሰዎች ግልጽ ማድረግ ማብራራት ግዴታችን ስለሆነ ለሁላችንም ስለሚያስፈልገን ማለት ነው። ምክንያቱም አንድ ሰው መያዝ ያለበትን ነገር እንዲያውቅ፣ መከተል ያለበትን ነገር እንዲያውቅ፣ የሚከተልም ሰው የተኛውን መከተል የተኛውን መያዝ እንዳለበት እንዲያውቅ ትክክለኛውን ነገር ማብራራት፣ ትክክለኛ የሆነውን ነገር መዘርዘር ግዴታችን ነው። ምክንያቱም ያወቅነውን ነገር መዘርዘር አለብን። የሰማነውን ያየነውን ነገር ማለት ለምን አላሁ ስብሓነሁ ወተዓላ ዘንድ አጅሩን እናገኝበታለን ብለን ወደ አላህ ስብሓነሁ ወተዓላ መቃረብን ፈልገን አንዳንድ ነገራቶችን ግልጽ ማድረግ ፈለግኩኝ ማለት ነው በአላህ ስብሓነሁ ወተዓላ ፍቃድ። ኢንሻአላህ ትላንትና ሸኸዲር በዘረዘሩት በሆነው ነገር በያን ብሎ
ጀምሮታል። በዛ በያን በሚያደርጉት ወይም በያን ብሎ በጀመሩት ነገር ላይ የተወሰኑ ነጥቦች አሉኝ። እነዛን ነጥቦችን ለመዘርዘር እሞክራለሁ በአላህ ሱብሓነሁ ወተዓላ ፍቃድ ማለት ነው። በመጀመሪያ በያን ብሎ የዘረዘሩት ይህ በያን የተባለው ንግግር ከላይ በያን ነው። ነገር ግን እኔ ግን እንደተረዳሁትና እንደሰማሁት ከሆነ በያኑ በያን ብቻ አይደለም፣ ሶስት ነገራቶችን ይዛል። አንደኛ ከላይ በያንን ይዛል። ሁለተኛ ደግሞ መሃል ላይ አለ አንዳንድ ዘለፋዎች፣ አንዳንድ የሚሏቸው ንግግሮች አሉ። እነዚህ ንግግሮች እንዲሁም ሶስተኛ ደግሞ አንደኛ በያንን ይዛል፣ ሁለተኛ ደግሞ ምን ይዛል? መሃል ላይ ያሉ ነገራቶች አሉ። አንዳንድ ሰዎችን የተናገሩባቸው አለግባብ የሆኑ ንግግሮች እንዳሉ ሰምቻለሁ። በሶስተኛ ደረጃ ደግሞ ማስፈራራትም አለበት በያኑ ላይ ማለት ነው። ማስፈራራት አለ። ይህ ደግሞ መሆን የለበትም። ማስፈራራት ማለት ተው የሚባል ንግግር የሚሉ ያሉበት የሆነ ንግግር አለ። ይህ ደግሞ ተገቢ አይደለም። እንደዚህ ሳይሆን ሐቅም የያዘ ነገር ከሆነ ከሸሪዓ የሚጋጭ ነገር ከሆነ ማስፈራራት ሳይሆን ትክክለኛውን ወደ አላህ የሚያቃርበውን ነገር ያቃርበኛል ብለን የምናስበውን ነገር ግልጽ ማድረግ ነው። አለቀ። ሌላ ነገር አያስፈልግም። ስለዚህ በዚህ በሼህ ከቢር በያን ብሎ በቀረቡት ነገር ላይ እነዚህ ሶስት ነገርን ተረድቻለሁ። አንደኛ በያን የሚለውን ያው ስሙን ይዟል፣ በያን እንዳለ ሆኖ ከዛም ደግሞ መሃል ላይ ያዘው ነገር ምንድነው? አንዳንድ ነገራቶችን ረድ አናረግም እያሉ ረድ ማድረግ የሞከሩበት አለ። አንዳንድ ነገራቶችን ደግሞ መታ ያደረጉበት ነገር አለ። በሶስተኛ ደግሞ ምንድነው? ማስፈራራት የሚሆን ነገር እነዚህ ነገሮች አሉ። ኢንሻአላህ አላህ ሱብሓነሁ ወተዓላ ያስተካክልልን። አላህ ሱብሓነሁ ወተዓላ በሐቅ ላይ እንደሰበሰበን በሐቅ ላይ የሚጓዝ ማድረግን ነው። ናም እኔ ከያስኳቸው ከመጀመሪያው ከሼህ ከቢር ንግግር ላይ ያላቸው አንደኛ ነጥብ ያስኩት ምንድነው? ሰለፊዮች ማለትም ዓለም ባንክ አካባቢ ያሉ ሰለፊዮች በረገጉ ወጡ ሄዱ አሉ። ነቢ ማን አሉ? ይሄን አሉ ሼህ ከቢር ማለት ነው። እነዚህ ሰለፊዮች ለምን ወጡ፣ እንዴት ወጡ የሚለውን ነገር አንዳንድ ነገር ሊበላቸው ሼህ ከቢር ሰዎችን ወይም እነዚህን ሰዎች አምዮችን ወይም ደግሞ ራሳቸውን እነዚህ ሶስት ሰዎች ጥፋተኛ ሊያደርጓቸው ፈልጎ ወጥቶ ሄዱ፣ በረገጉ አሉ። ነገር ግን እንደዚህ መባል አልነበረበትም። ሂደቱ እንደዚህ አልነበረም። መሆን የነበረበት ለምን ወጡ ነበር። ሄዱ ብሎ ከመናገር የወጣችሁበት ምክንያት ምንድነው መባል ይቀርም ነበር። ነገር ግን እንደዚህ ሰለፊዮች ግን ምክንያት አላቸው። የወጡበት ምክንያት አለ። መስለሐውን መፍሰዳውን ታይቶ ነው የወጡበት ማለት ነው። ልብ በሉ። እነዚህ ሰለፊዮች የወጡበት ምክንያት አለ። መስጂዳቸውን ጥሎ መውጣት ማለት ሰራን ብሎ መስጂድ አገኘን ብለው ከሌላ ቦታ ተንከራቶ ከመጡ በኋላ አገኘን ካሉ በኋላ ያላሰቡትና የማይፈልጉት የሆነ ነገር ሲያጋጥማቸው ጥሎ ወጥተዋል። ግልጽ ነው፣ ጥሎ ወጥተዋል። ነገር ግን የወጡበት ምክንያት ምንድነው ከተባለ አንደኛ መጀመሪያ ሰለፊዮች ይህን መስጂድ ከተከራዩ በኋላ ከያዙ በኋላ ሐሳባቸውና ዓላማቸው ምን ነበር ከተባለ ምንድነው? አንደኛ ዳዕዋቸውን ለመጠበቅ ነበር። በቃ ትልቁ ነገር ዳዕዋቸውን ጠብቁ፣
ሰለፊያ ጥርት ያለችዋን የሰለፎችን መንገድ እዞባት የሚሄዱ መስጂድን አገኘን ብሎ ተደስቶ ጀምሯል። ናም ይህ ግን ሲጀምሩ አሚዮች ወይም የሰፈሩ ማህበረሰቦች ነበሩ፣ እነሱም ነበሩ። ይህ ግን መስጂድ ሲጀመር ምን ነበራቸው? ለነዚህ ማህበረሰቦች ለአሚዮች ማለት ነው ውለታ ነበር፣ ውል ነበራቸው። ይህ ውል ሲፈርስ ጊዜ መስለሐውን በማየት ጥሎ ወጥቷል። መስለሐውን በማየት ጥሎ ወጥቷል። ውሉ ምን ነበር ካላችሁ መጀመሪያ ላይ ሸኽ ኸዲርም በያኑ ላይ እንደገለጹት መጀመሪያ የተባለው ዳዕዋችሁን እናንተ ነው፣ በእናንተ ዳዕዋ ላይ አንገባም፣ ምንም ነገር የምንገባበት ነገር የለም ብሎ አስረክቧቸው ነበር። ነገር ግን ያ የተባለው ሐል ግን እንደተባለው አልተገኘም። በዛን ሰዓት ምን አደረጉ? ሰለፊዮች ፊትና ከመፍጠር ሌላ ውስጥ ከመግባት ሌላ ሁከት ከመፍጠር ብሎ መስጂዳቸውን የለፉበትን መስጂድ የታገሉበትን መስጂድ ከአቅማቸው በላይ ሆኖ የታገሉበት የሆነውን መስጂድ ጥሎ ወጥቷል። ነገር ግን ሸኽ ኸዲር ግን ይህን እያወቁ ይህንን እየተረዱ ምንድነው ያሉት? ሰለፊዮች እነዚህን ሰዎች ጥፋተኛ ለማድረግ ጥሎ ወጥቷል ብሎ ተናግሯል። ነገር ግን ሸኽ ኸዲር ከሸኽ ኸዲር የሚጠበቅ የነበረው ይህን ነበር። ምን ነበር መሆን ነበረበት? ሰለፊዎችን የወጡ ሰለፊዎችን ሰብስቦ ጠርተው ምንድነው ችግሩ? ምን ተበላሽቶ ነው ጥላችሁ የወጣችሁበት ብሎ መጠየቅ ነበረባቸው። ግን አላደረጉትም። ይሄን ነገር ስገዱ አሉ። ኑ ስገዱ የከለከላችሁ የለም፣ ኑ ቅሩ የከለከላችሁ የለም። ላ ሐውለ ወላ ቁወተ ኢላ ቢላህ። ኑ ቅሩ እኮ ወላሂ እንገራችሁም አቢብ ወላሂ እንደው ጀምዕዮቹም ኢኽዋንዮቹም ምንድን ያሉት ሐታ እኛ ባለንበት ሰፈር ራሱ ምንድን የሚሉን ኑ ቅሩ፣ ኑ አስቀሩ፣ የት ነው የምትጠፉት ነው የሚሉን። ወላሂ ወተላሂ ይህን ነው የሚሉት። በተመረለ ኑ አስቀሩ፣ የት ነው የምትሄዱት ነው የሚሉን። እኛ ግን አልፈለግንም። ለምን? ከነሱ ጋር መሆን ከነሱ ጋር መተሻል አልፈለግንም። ባለን አቅም በራሳችን የሄድነው። ሸኽ ኸዲርም ልክ እንደዚህ ነው ያሉት። ኑ ቅሩ፣ ኑ ስገዱ ነው ያሉት። ሱብሃንአላህ። እንደዚህ አይደለም መሆን ያለበት ሰብስባችሁ ጠይቁ። ሸኽ ኸዲር ሰብስባችሁ ጠይቁ። ጀማዓው ምንድነው ችግሩ ብላችሁ ጠይቁ። በቃ የለፋበትን መስጂድ ጥሎ የሚሄድበት ምክንያት ምንድነው ብላችሁ ጠይቁ። መሆን ያለበት እንደዚህ ነው እንጂ ልክ እንደ ጀምዕዮች እኛ አልከለከልናቸውም ኑ ሲገዱ፣ እኛ እንዲህ ያላቸው ኑ አስቀሩ፣ ኑ ቅሩ። ወላሂ እንደዚህ አይባል። እያወቃችሁ ሰለፊዎችን አቋማቸውን እያወቃችሁ እንደዚህ መባል የለበትም። ናም ሌላስ ሙዓዝን ጠፍቶ አንድ ቀን ገብቶ አያውቁም አላችሁ። አምጆች አንድ ቀን ገብቶ አያውቁም፣ አንድ ቀን እንዲህ ብሎ አያውቁም፣ ተናግሮ አያውቁም አላችሁ። ናም ከዛ ሙዓዝን ጠፍቶ እቃም ምን አዛን የሚል ጠፍቶ ገብቶ ምን ደረዳላችሁ? አዛን አሉ። አንድ ቀን እንደዚህ ተናግሮ አያውቁም ብላችሁ አምዮችን እያወደሳችሁ ሰለፊዎችን ግን ታረጋላችሁ። ወደ ኋላ የገፋችሁ ነው ያላችሁ። በቃ አላህን ልንፈራ ይገባል ወላሂ። ናም ነገር ግን ምን የተደረገ ያለው አዛን የሚለውን ናስር መስጂድ ላይ ባለው አቅም ልክ ሰዓት ደረሰ አልደረሰ ተጨናንቆ መጥቶ አዛን የሚለውን ልጅ ሰለፊ ወንድማችንን ከአምዮች ውስጥ ዋና ከሚባለው ውስጥ ምንድነው ያለው? እናሰማችሁ ነው። ምንድነው ያለው? ከዚህ በኋላ እዚህ መስጂድ ውስጥ አዛንም ይሁን እቃም እላለው ብለህ ብትሞክር ውርድ ከራሴ ይሁን ውርድ ከራሴ ነው ያለው። እንዲህ ብሎ ነው የዛተበት። ልብ በሉ ሸኽ ኸዲር አላህን ፍሩ ወላሂ። እንዲህ ብሎ ዝቶበት አንቱ ግን እነዚህ አምዮች ምንም ያሉት ነገር የለም። አንድም ቀን እንዲሆን እንደዚህ ነገር
ቀድሞ አያውቁም እንዲህ ብሎ አያውቁም እያላችሁ ታውልሳላችሁ። ነገር ግን አልጠየቃችሁም። ጀማዓችሁን በትናችኋል። ወላሂ በትናችኋል። ዓለም ባንክ ለጀማዓዎች በትናችሁ ነው ያላችሁ። በቃ እንደዚህ አይደለም የሚካሄደው። ኡስታዝ ነው ሼክ ነው ታረለ እንዴ? ኡስታዝ የሆነ ሰው ተማሪው ሲበረግግ ምንድነው ችግሩ ነው የሚለው? ምን አጥፍቼ ነው ብሎ የሚጠይቀው? ይሄ እንደዚህ ነው ንግግር ግን ምን ሲገዱ ነው አስቀሩ ነው ይቅሩ እንኳን ነገር እንደዚህ ይባላል። ጥፋቱ ምንድነው? ምን ናቸው መስለሽ ጥራችሁ ሄዳችሁበት ብላችሁ ወደቀ ሲገባ እንደዚህ አይነት ወሬ እንዴት ይወራል? አይሆን ነገርኳችሁ ምን እንዳል والله بالله لا اله الا الله نعم እንደዚህ ሰው ተዚቶበት በዚህ حال ሆኖ ግን ወጣት ነው ልጁ ይወቀኝ ብዙ ስሜት አለ ብዙ የሚገፋፋ ነገር አለ። ነገር ግን ወላሂ الحمد ሰለፊዎች ግን በሳን ናቸው። والله በሳን ናቸው። አርቆ ያስባሉ። ከኋላ የሚመጣውን ነገር ያስባሉ። ምን ይመጣል ይላሉ። ከኋላ ምን ይከሰታል ብሎ አርቆ ያስባሉ። በዛን ሰዓት ምንም አላለው። ልብ በል ደሞዝ የለው እንደሚከፈል ነገር የለው። ለአላህ ብሎ አዛን በሚልበት መስጂድ ላይ ሁለተኛ እንደዚህ ብትል ወርድ ከራሲ እስከመባል ደረጃ ደርሰናል። ነገር ግን እኛ ምን ማለት ነው? በለፋነበት መስጂድ ወድቀን በተነሳነበት መስጂድ ባለን በሌለን አቅም በለፋነበት መስጂድ አንድም ያለው ነገር የለም። ለቆ ወጥቶ ይኸው ሰለፊዮች ምን ማድረግ ነው? ሁከት ካለ ማስነሳት ብሎ ማለት ነው። መስለሐውን አይቶ ማለት ነው። በቃ ማን ልክ እንደዚህ ደግሞ ሰለፊዮች እንዲገቡ በእውነት እንደው ሐቁን ይዛችሁ ለሰለፊዎች አስባችሁ የምትለፉ ከሆነ እናንተ ሶስት ሰዎች ማለት ነው። በቃ ይሄን የምትለፉ ከሆነ እስቲ ጀማዓውን ሰብስባችሁ ጠይቁት ምን እንደሆነ ምን ተከሰተ። አንድ ሌላ ደግሞ መጀመሪያ የነበረውን ውል አሟሉ ሰለፊዎች እንዲገቡ ማለት ነው። መጀመሪያ የነበረው መስጂዱ ሲጀመር እንዴት የተጀመረው በምን አይነት ውል ነው የተጀመረው? አያ አስተካክለኝ። ለምንድን ነው ከላይ እንደዚህ ምን ነው ከላይ እንደዚህ በቃ እንደዚህ እኔ ለጀማዓ አስቤ ነው እንዲያስቤ ነው ለምን እንላለን? በአላህ ወላሂ የውስጣችንን አላህ ያውቀዋል። በቃ የሚላሳችንን ግን ለሰዎች ዛሬ ልናሳምን እንችላለን። የሌለ ያለ ንግግር እያልን ማሳመን እንችላለን። ነገር ግን አላሁ ሱብሓነሁ ወተዓላ የውመል ቂያማ ይዘናል። የውመ ላ ተንፈዑ ማሉን ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም። ወላሂ የውመል ቂያማ ሁላችንም አላህ ፊት እንቆማለን። የውመ ላ የንፈዑ ማሉን ዛሬ ገንዘብ ያጣናል። በገንዘብ እንዲህ ያልን አይደለ ገንዘብ መሆኑን መስክራችኋል። ሸኸዲር ሌላ መንሐጅ ችግር የለብንም ያላችሁ ነዓም የገንዘብ ችግር ከሆነ መተው ነው። ለምንድን የምናከረው? ለምንድን የምናካብደው? ለምንድን ነው ክር አድርገን የምንይዘው? ገንዘብ ከሆነ ሸኸዲር በገንዘብ ችግር ከሆነ እኮ አላሁ ሱብሓነሁ ወተዓላ የውመ ላ ተንፈዑ ማሉን ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም። ይህ ነው። ስለዚህ እናስተካከል የጀማዓውን ሁኔታ እንጠይቅ። እውነት በትክክለኛው ለጀማዓ የምናስብ ከሆነ ማለት ነው። አለዛ ከሆነ ከላይ ብቻ የሆነ በቃ ሰዎች ለመሰብሰብ ከያሉ ሰዎች ለማሳመን መራሮጥ ወላሂ ጥቅም የለውም። ምንም ጥቅም የለውም። ዛሬ ታሳምን ትችላለህ፣ ነገ ግን ትዋረዳለህ። ወላሂ ዛሬ ሰዎች ሊያምኑ ይችላሉ። ባልከው ነገር በምትናገረው ነገር ሊያምኑ ሊሰሙ ይችላሉ። ነገ ግን ትዋረዳለህ። እንዋረዳለን አለአግባብ በምንናገረው ንግግር ማለት ነው። ስለዚህ አላህን ሱብሓነሁ ወተዓላ ልንፈራ ይገባል። አላህ ፊት እንቀርባለን። በምንናገረው ንግግር አላህን እየፈራን እንናገር። نعم ሌላ ከዚህ ተያይዞ ከዛ በያን ላይ ያነሱት ነገር ማለት ኩሽና ውስጥ ተቀምጦ መቶ ህንፃ ውስጥ ሊገባ በረጅም ቻናል የተጻፈለት አካል አለ አላችሁ።
لا حول ولا قوة إلا بالله والله በጣም የሚገርም ነው والله የሚገርም ነው ኩሽና ውስጥ ተቀምጡ እስከዚህ ደረጃ ደረሳችሁ ኩሽና ብላችሁ እስከ መጥራት ደረሳችሁ ወሊላሂ الحمد لله ትላንት የነበረው ረስተን ዛሬ ኩሽና ብለን ጠራን አይደለ لا إله إلا الله እናውቀዋለን እኮ ማን እንደሆነ ኩሽና ውስጥ ብላችሁ ትጠሩት ማን እንደሆነ ማን እንደጠራችበት እናውቃለን ምናልባት ስትያዙ ግን የሆነ ነገር ንግግራችሁ የሆነ ነገር እንደዚህ ተቀባይ እንዲያገኝ ተደርጎ ግን ሲመጣ የሆነ ማሽሉካ ልትውስጥ ትችላላችሁ ይሄን ያልፈለኩበትም እንዲህ ያልፈለኩም ትችላላችሁ نعم እናውቃለን ይሄን እናውቃለን ይሄን ፈልጌበት አይደለም እንዲህ አይደለም ልትችላላችሁ ግን ኩሽና ውስጥ ተቀምጦ ማን ነው የተቀመጠው ትላንት እቺ ኩሽና ነች ለሰለፊዮች መሰባሰቢያ ሆነ ለዚህ ዛሬ ደረቅ ዳቦ በልታችሁ ለገነባችሁት መስጂድ ለነስ መስጂድ ማለት ነው ያደረሳችሁ ኩሽና ውስጥ መቀመጥ ነው እንዳላችሁት ማለት ነው ኩሽና ብላችሁ እንደጠራችሁት ኩሽና ውስጥ መቀመጥ ነው ሐቢቢ ይወቅ والله ግን አንዳንድ ጊዜ አልቀናስ والله ትልቅ ሰው አባት የሆነ አካል እንዴት አድርጎ ነው ቆይ በአላህ እንደው የሆነችን ሐሳብ እንዴት የሚያስብ አባት እኮ ማለት መካሪ ወደፊት መጣውን ነገር ምን ያደርግ ተንቢህ የሚያደርግ ተጠንቀቅ እንደዚህ ነገር ያለ እንደዚህ በቃ ያልኩ አንድ ሰው እድሜው በረዘመ ቁጥር ይሁን የሚያገኘው ብዙ ትምህርት አለ ያን ትምህርት ደግሞ ለልጆቹ ያስተምራል ሐቢቢ لا اله الا الله والله ለልጆቹ ያስተምራል እንዴት ነው ኩሽና ብለህ ብትጠራው ኩሽና በተራለ አላህ ሰለፊዮች እኮ በየቦታው ያሉት ከኩሽና ውስጥ ወጥቶ ነው لا اله الا الله ኩሽና ለዚህ ምላስ እንኳን ይችላል በአላህ ምላስ ለዚህ ታዛል ኩሽና በሚጠራበት ምላስ ሱብሃንአላህ በጣም የሚገርም ነው والله ከዛም የሚገርመው ደግሞ ደረቅ ዳቦ በልተን የገነባነው መስጂድ ልብ በል ከዚህ ንግግር ላይ والله ብዙ ነገር ነው የሚወጣው አንደኛ ሰለፊዮችን በአጠቃላይ በየቦታው ያሉ ሰለፊዮች ምስኪን ሰለፊዮች ከጀምዕይ ጋር ከኢኽዋን ጋር ከሱፊይ ጋር እየታገሉ እየተዋጉ ከፊሉ የሆነ ጥላ ስር ተቀምጦ ከፊሉ የሆነ ቤት ኪራይ ውስጥ ተቀምጦ የሚታገለውን ሁሉ ነው የመታው ይሄን ወቅ መስጂድ እኮ አትነርልም ኩሽና ብለህ የጠራኸው ማለት ነው والله ምን የመሰለ መስጂድ አለ ግቡ የተባነን ያለ አስቀሩ ቅሩ የተባነን ያለ ገባህርለ ነገር ግን መንሐጃችን እንደዚህ አይደለም ሰለፎች ያሳዩን እንደዚህ አይደለም ተቀላቅለን አንሄድም በማለት ነው የተቀመጥነው ሰለፊዎች ሁላቸውም በየቦታው والله የተወደዱ ናቸው የተከበሩ ናቸው ነገር ግን ተሻሽቶ ግን አይሄዱም ተሻሽቶ በማይሆን ነገር ግን ተጨማልቆ አይሄዱም የጠሩ ናቸው ጀግናዎች ናቸው والله ለዚህም ነው ለዚህም ነው ስንት ሰው አንዱ የሆነ ነገር ይላቸዋል አንዱ የሆነ ነገር ያላቸው አንዱ ስሚት ይልባቸዋል አንዱ የሆነ ነገር ያላቸዋል ግን እንደዚህም ተብሎ ግን والله አይወጡም ይፋፋሉ ልብ በል ይፋፋሉ እንደዚህም ተብሎ አንዱ ባፈሙዝ ይመታል አንዱ በጥይት ይመታል አንዱ ይደረጋል ነገር እንደዛም ሆኖ ግን والله አይወጡም ለምን ይመስላል ያላቸው ጥንካሬ ነው አንተ ዛሬ ኩሽና ብለህ ልታሸማቅቀን والله አትችልም አልተረዳትም ሰለፊያ አልተረዳትም እንዴት ነው ስላለ በአላህ ሰለፊያን የተረዳ የሆነ ሰው እንደዚህ አይነት ቃል አይጠቀም ኩሽና ብሎ አይጠቀም لا اله الا الله نعم ሁለተኛ ደግሞ ደረቅ ዳቦ በልተናል
አሁን እዚህ ጋር ያዝልኝ በደንብ አድርገህ ሰለፎች ወይም ሰለፊዮች ሌላቸው ማለት ነው በዚህ መስጂድ ላይ ምንም አይነት ምን አይላቸው ያደረጉት ነገር የለም ማለት ነው። ያዝ በደንብ አድርገህ ያዛት። አንተ ነህ የገነባኸው መስጂዱን? አንተ ነህ ደረቅ ዳቦ በልተህ የገነባኸው? ላ ሐውለ ወላ ቁወተ ኢላ ቢላህ። ምንም ያደረጉት ነገር የለም ሰለፊዮች ምንም ያደረጉት ነገር የለም፣ የለፉት ነገር የለም። እንደው ከአቅማቸው በላይ ሆኖበት አልታገሉም ሰለፊዮች። አዲስ አበባ ያሉት ይሁን ምን አልከ መሰለህ አንዱ ከሚዛን አንዱ ከሱሉልታ አንዱ ከምን ከዚህ ከሰንዳፋ አንዱ ከመጣል ወላሂ መስጂዱ ዙሪያ ላይ በደንብ አድርገን እንይዛለን። ወላሂ እንይዛለን። አስተካክል በቃ ማስተካከል ያለብህን ነገር አስተካክል በደንብ አድርጋችሁ። መስጂዱ መስጂዳችን ነው። ጥለን ያወጣ ነው፣ ጥለን የሸሸነው ማስለሃን አይተን ነው። ግን እናንተን ወላሂ አንለቃችሁ። አስተካክሉ በቃ ያለውን ነገር አስተካክሉ። ተመልሰን እንገባለን። አስተካክሉ። ዳዕዋችን መንሐጃችንን አጥርተን እንደምንሄድ አስተካክለን እንደምንሄድ እንሄዳለን። ካልሆነ ግን ተጨማልቀን አንሄድም። አንዱ ከሚዛን መጣል አንዱ ከዚህ መጣና ምን ሊያደርጋል? ሐሳብ ሊሰጥ ጠርቶ መጣው አይደለ? ገና ምን አይታ ወላሂ ገና ይመጣሉ። እነዚህ ሰለፊዮች አዲስ አበባ ዙሪያ ያሉ ሰለፊዮች የሚጠሩት ለብር ወይም ለስራ ብቻ አይደለም የሚጠሩት። ይሄን ወቅ በቃ አደጋ ሲደርስበት መስጂዱ ይጠራሉ። አደጋ ላይ ሲወድቅ ይጠራሉ፣ ሹራ ያደርጋሉ፣ ያለውን ነገር ይጠይቃሉ። ይሄ ማይቀር ነገር ነው። ስለዚህ ልታስተካክል ይገባል። እንደዚህ አይነት ቃል ወላሂ መጠቀም እንዴት አቅላለሁ ሰው እንደዚህ የሚጠቀሙ እንዴት አይነት አቅል ከቡራዮ መተህ ኩሽና ያለ ከጠራኸው እኮ መተህ ተቀምጠህ ለዚህ የደረስከው አታውቅም እንዴ? መሄጃ በጠፋበት ሰዓት ሰለፊዮች መሄጃ ባጡበት ሰዓት ዛሬ አንተ ኩሽና በጠራሃት ቤት መተን የተሰበሰብነው ሙሐደራ የምናደርግ ነበር። እዛ ነበር ራስን ተናግረሃል። የምንተነፍስበት ብለህ ጠርተዋል እኮ ዛሬ ኩሽና በሚጠራው ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። አላህን ፍራ፣ ወላሂ አላህን እንፍራ። ሸህ ኸዲር አላህን ፍራ። በቃ ከላይ ሰዎችን ለማሳመን መታገል ጥቅም የለውም። አንታገል። ሰዎችን ለማሳመን እንዴት አላህን ፍራ ይገባል። ሌላ ሽማግሌዎች ለሽማግሌ የመጡ ወንድሞችን እናንተ ያቀረባችሁት የሆነውን ነጥብ ገለጻችሁት። በዚህ ላይ ኢንሻአላህ የመጡ ሽማግሌዎች ማብራሪያ እንደሚያደርጉበት እርግጠኛ ነኝ። ኢንሻአላህ በአላህ ፍቃድ ያደርጋሉ ብዬ ተስፋ አደርጋለሁ። ምክንያቱም ስለሚያውቁት ያንዳንዱን ነገር ማለት ስለሚያውቁት እኛ አናውቀው። ነገር ግን የመጡበት ዓላማ ግን ሌላ ነበር። የመጡበት አስቡ ግን የመጡበት ሌላ ነበር። ከመጡ በኋላ ግን ያስጀመራችኋቸው አጀንዳ ሌላ ነው። ይሄን ይወቁ። የመጡት ግን የአዲስ አበባ ያለን ክፍተት ለመዝጋት ነበር የመጡት። አዲስ አበባ ያለው ወንድሞች መሃል ላይ መስጂዱን ለማስተካከል በመስጂዱ ዙሪያ ያለውን ነገር ለማስተካከል ነበር የመጡት። እናንተ ግን ይሄንን ትታችሁ ዋናውና ትልቁን ነገር ትታችሁ በኋላ የሚስተካከለውን ነገር ወደዛ ገፋችኋቸው። ያ ከመግባችሁ ጭምር ተርጋችሁ ያዛችሁ። ለምን መጀመሪያ መስተካከል የነበረበት ነገር ምን ነበር? አዲስ አበባ ዙሪያ ያሉ ወንድሞች ነበር። ይህ ከተስተካከለና መስጂዱ ላይ ያለው ነገር ከተስተካከለ በኋላ ነበር እዛ መሄድ ይችላል። ምን ችግር አለው? ሁሉም እኮ ይስተካከላል። ሁሉም በጊዜ ይስተካከላል። ሁሉም በአንዴ ካልሆነ እኔ አልታረቅም እንዴት ይባላል? ይሄን ኢንሻአላህ ሽማግሌዎቻቸው ያብራሩታል። ነገር ግን እዚህ የሚለው ነገር አለ። 22 ነጥብ ዘረዘራችሁ። ይሄን አዘልኝ ነጥብ ማለት
ዘረዘራችሁት። ከዛም ደግሞ መስፈርቶች አለ ብላችሁ ዘረዘራችሁ። መስፈርት አለ ብላችሁ ዘረዘራችሁ። መስፈርት 6 መስፈርት ሰጥተን ነበር አላችሁ። ለዚህ ግን አልተነሳም። አያ ዘርዝረው 6ቱንም መስፈርት ዘርዝሩት እንፈልጋለን። በቃ መስፈርቱ ምንድን ነበር? ግን እዚህ ላይ ምን ጠቀሳችሁ? ከ6ቱ አንዱን አላችሁና ጠቀሳችሁ። ምንድነው እሱ ጠቀሳችሁት? ሌላም ቦታ ያሉ ሰለፊዮች ስር ነቀል የሆነ ዳዕዋ እንዲካሄድ ዳዕዋ እንዲኖረን ሌሎቹም ሌላም ቦታ ያሉ ሰለፊ ሁላቸውም መታረቅ አለባቸው፣ እነሱም መጠራት አለባቸው፣ ካልሆነ ግን አይሆንም የሚል መስፈርት አስቀምጠናል አላችሁ። እቺ ግን ሌሎቹም ጀማዓዎችን ለመሳብ ነው እቺ የተገለጸችው፣ ሌሎችን ጀማዓዎች ማለት ነው። ገባችሁ አይደል? ለምን ሸህ ኸዲር እኮ ምን ችግር ማጠየቅ ትክክል ነው ያለው እንዲባል ማለት ነው። እንዲባል እቺን ብቻ ነጥላችሁ የተናገራችኋት እንደዚህ ነገር አለ። በቃ ሌላውም ጀማ ሁሉም ናም ወላሂ እኛ እንፈልገዋለን። ሁሉም ሰለፊዮች አንድ ሆነ ቁርአን ሐዲስ በሚያዘን ሁኔታ እንድንሄድ እንፈልጋለን። አላህ አዘናላ فإن تنازعتم في شيء فردوه إلى الله والرسول الله ነግሮናል። ወላሂ እንፈልገዋለን። ግን በአንዴ ካልሆነ ተብሎ ደግሞ ሌላ መዘዝ ማምጣት የለም። እንደዚህ ነገር የለም። እንዴ ነው በአንድ ጊዜ ሁሉም በአንድ ይስተካከል? እንዴት ነው የሚባለው? ሁሉም ከሰው ልጅ እኮ ነው የሚያስታርቀውም ከሰው ልጅ ነው። የሰው ልጅ እኮ ነው። እንዴት ነው በአንድ ይሄን ማድረግ የሚችለው? እንዴት የምታስቡት? በአላህ እንዴት የሚታሰበው? የሰው ልጅ እኮ ነው። እንደው ተው ወላሂ ተው። የዚህን ሁሉ የሐሳብ አንድ ላይ ሰብስቦ ጨምቆ ይሁን አንድ ማድረግ እንዴት ነው የሚደረገው? የሁለት ሰው እኮ ይከብዳል። ታውቃለህ አይደል? የሁለት ሰው ንግግር አስታርቆ መሄድ እኮ ይከብዳል። ያንን ሰው ሐሳቡ ወደ አንድ ማምጣት ይከብዳል። ወላሂ ይከብዳል። እንዴ ያስባችሁ እንዴት ነው? ቆይ ይህ ሁሉ ሰው ካልመጣ የዚህ ሰው ሁሉ ሐሳብ አንድ ላይ ካልመጣ እኛ አንታረቅም። እንዴት ነው የሚባለው? እንደዚህ ከየት የመጣ ነገር እንደዚህ የሚባለው? በቃ የአዲስ አበባ አንድ ጊዜ ይስተካከላል። ይሄ ደግሞ ሲስተካከል ወደ ደሴ የደሴው እንደዚህ ሲሆን ወደ ቦታ ላይ ይኬዳል። እንዴ ይሄ አካሄድ በራሱ ይህ መስፈርት በራሱ ምንድነው? ይህ ሱልህ እንዳይመጣ የተፈለገበት ነገር ነው። ይህን በደንብ ተረዱ። ወላሂ ወንድሞች በደንብ ተረዱት። ናም ግን ከላይ ንግግሯ ግን ታምራለች። ንግግሯ ግን በጣም ተካኩላ የመጣች ንግግር ነች። ተካኩላለች በደንብ ማለት ነው። ምን ተባለች? ሁሉም ሰለፊዮች በቃ ስር ነቀል የሆነ ዳዕዋ እንዲኖረን ያማረ ዳዕዋ እንዲኖረን ሁላችንም አንድ ላይ ሆነን እንታረቅ፣ ካልሆነ ግን ይባል ነገር አለ አይደል? አለ እኮ እንደዚህ ይባላል። እንዴት በቃ ይሄ ሊሆን አይገባም። ግን እኔ ጥያቄ አለኝ እዚህ ላይ ከ6ቱ ውስጥ 5ቱን ለምን ተዋችሁት? እሱንም ጥቀሱት እስቲ እንስማው። ወላሂ አናውቀው አላውቅም እኔ ነገር ግን ጥቀሱት እስቲ። ከ6ቱ እቺን ብቻ ነው ያወጣችኋት። እቺ ብቻ 22 ነጥብ መዘርዘር ያቃተ አምስትን መስፈርት መዘርዘር ሰዓት ለመቆጠብ ብለህ ነው? ማይሆን ነገር ነው። እሺ ዘርዝረው አምስቱን እንስማው እንየውኛ። አየህ ካልሆነ ግን ኢንሻአላህ ሽማግሌዎች ይዘረዝሩት በየት ተስፋ አደርጋለሁ ኢንሻአላህ በአላህ ፍቃድ ማለት ነው። ስለዚህ አላህን እንድንፈራ ይገባል። በቃ አላህን ፈርተን ለአላህ ብለን እውነታውን ይዘን ከእውነታ ጋር ከእውነተኛዎች ጋር ሆነን እንሂድ አንሸፋፍን። የሆነ ሰዎች ለማምለጥ ከዚህ ሲያዝ ወደዚህ ከዛ የሚባል ሐሳብ ውስጣችን ላይ ሊኖር አይገባም። ማምለጫ መንገድ መፈለግ ሳይሆን የምናመልጥበትን መንገድ ማመቻቸት ሳይሆን ማድረግ አለብን። ለዳዕዋ የሚጠቅም ሐሳብ እናምጣ። ለዳዕዋ የሚጠቅመን ንግግር እንያዝና እንሂድ። ናም ሌላ ደግሞ እናያለን በአካውንቱ ዙሪያ ማለት ነው። በአካውንት ዙሪያ በዚህም ዙሪያ የሚዘረዝሩ ወንድሞች ይኖራሉ፣ ዘርዝሩታል። ነገር ግን ከዛ ንግግር ከራሱ ስለያዝኩት ምን ደረጃችሁ አካውንት ዙሪያ ላይ
ለወንድሞች ተቀያየረ። ያው አንድ ሶስት ተቀይሯ ሁለት ተቀይሯ ሶስተኛ ደረጃ ላይ ለማን ታሳው ሶስተኛ ደረጃ ላይ ምን ተባለ? ለኡስታዝ ለሼኻችን አቡ ንብራስ ደወልኩለት አሉ ሼኽ ኸዲር። ደውዬለት እንዲህ ተብሏልና እዛ ስንሰማችሁት ማለት ነው። ግን አሁን ግን እንደዚህ ተብሏል እንደዚህ ቢደረግ ቢቀየር ብዬ ነገርኩት አሉ። ነገርኩት። ልክ ይሄን ስነግረው ምን አለኝ ኡስታዝ አቡ ሼኽ አቡ ንብራስ ምን አለኝ አሉ? በቃ በኦሪጂናል ሰው አድርጉ ብሎ አለኝ አሉ። አለኝ አሉ። እኔማ ከሆነ እኮ በፊትም ምን አድርጌ ነበር አሉ ሼኽ ኸዲር። መጅሊስ እኮ የሰጠን የሆነ ምን ነበረ? የስም ዝርዝር ነበረ የነገረን የሰጠን የሆነ ፍቃድ አለ። ምን ሊደረግ አካውንት የሚከፈትባቸው ሰዎች የስም ዝርዝር ማለት ነው። ባቸው አይደለ የተሰጠን አለ ብዬ አልኩት። በቃ እሺ በኦሪጂናል ሰው በትክክለኛ አካሄድ አድርጉት ብሎ አለኝ አላቸው። ነገር ግን ይህ ፍቃድ መቼ ነው የወጣው? ሼኽ ኸዲር መቼ ነው የወጣው? በቀን 11ኛ ወር 2017 ገብታችሁ እዩት። ስለዚህ እቺ አካሄድ በፊትም ጀምራለች ማለት ነው። ምን ነው እንዲህ ይስተካከል እንዲሁን ባለው ነገር ታዲያ ይህ መቼ መጀመሪያ ሲወጣ ማን ነው የሚያውቀው? ማን ነው ሹራ አድርጎ የነዚህን ሰዎች ስም ዝርዝር የሰጠው ማን ነው? ወይስ መጅሊስ በራሱ ነው በግድን የሰጣችሁ? እነዚህ ነው መሆን እነዚህ ሰዎች ናቸው መሆን አለባቸው ብሎ የዘረዘረላችሁ መጅሊስ ነው ወይስ በራሳችሁ ፍላጎት ያደረጋችሁት ነው? እንዴት ተደረገ? ይሄ የቆየ ነው። ለምሳሌ ግን የተቀየረው ግን ትላንት ነው፣ በቅርብ ነው ማለት ነው። ይሄ የቆየ የሆነ ሐሳብ እንዳለ ያሳያል። አንድ የውስጣችሁ አላህ ያውቀዋል። ነገር ግን እንደ ዛሂሩ ግን ስንመለከት ስንረዳ ግን ይሄ ይመስላል። አላሁ አዕለም። የውስጣችሁ አላህ ያውቀዋል ምን እንዳሰባችሁበት ማለት ነው። ነዓም እነዚህ ሰዎች እንደዚህ ተደርጎ ከሆኑ በኋላ እንደዚህ ሰዎች ውስጥ ላይ ያሉት ከዚህ ውስጥ እኛ የምናውቃቸው ሰለፊዮች ብለን ያወቅናቸው ሰዎች አንድ ሰው ነው ያለበት። ይሄን ወቅ አንድ ሰው ነው ያለበት። ይህንን ዝርዝር ደግሞ ለሼኽ አቡ ንብራስ የስም ዝርዝሩን እከሌ አለበት ብላችሁ ነገራችሁ? ሼኽ ኸዲር ነግራችሁታል ወይስ ዝም ብላችሁ በቃ እንዴት ተብሏልና ብላችሁ ጫፉን ነገራችሁትና ከዛስ ለማምለጥ ማለት ነው? ኧረ እኔ እኮ ነግሬው ነበር ሊባል ሱብሃንአላህ። እኔ እኮ እንዲህ ብዬው የጀመርኩት የኔ ችግር አይደለም የራሱ ችግር ልትሉ ማለት ነው። ስም ዝርዝር ነግራችሁት እከሌ የሚባል አለበት በዚህ ልከፍት ነው ብላችሁ በስም ዝርዝር ነግራችሁታል? ይሄ ጥያቄ እናንተው ጋር ነው የሚመጣው። አለዛ ጫፉን ነግራችሁ እንዲህ አለኝ ብላችሁ ለመሄድ ወላሂ አያስኬድም። እንዴ የሰው ልጅ እኮ ነን፣ ወላሂ እኔ ሰው ልጅ ነን። እንሰማለን፣ እናዳምጣለን፣ ገባህ? እናስተነትናለን። እንዴት ነው እንላለን። ዝም ብሎ ባንዴ መዞራን እንዴ የለም፣ ወላሂ የለም። ባንዴ ዝም ብሎ መሽከርከር የለም። በቃ እውነታውን አስቀምጡ። አሁን በቃ ለዳዕዋ የታሰበውን ዳዕዋ ከሆነ ለዳዕዋ ማስቀመጥ፣ የዳዕዋውን አካሄድ እንደጀመርነው እንሂድ። በቃ በነበረን አካሄድ እንሂድ፣ አንዱን እንሂድ። ሌላ ሐሳብ ለምን የሚመጣው መውጣት የለበትም። ስለዚህ ይህንን የስም ዝርዝር ነግራችሁታል? ለሼኽ ኸዲር ለሼኽ አቡ ንብራስ ነግራችሁታል? ይሄን ነገር ነግራችሁታል? አልነገራችሁትም። እዛ ላይ እንደ ገለጻችሁት ማለት ነው። በቃ እንደ ስትይ ነበረ ብዬ ሲለው በቃ አውጡ አለኛል አላችሁ። ግን ዝርዝሩን ግን እንዳልነገራችሁት ነው የሚመስለው። ይህ እንደዚህ። ስለዚህ አስተካክሉ፣ አሁንም አስተካክሉ ወንድሞች። አንድ ሆነን ሰለፊዮች አንድ ሆነን ከዛ መስጂድ ወጥቶ የመጡበት ምክንያት ምንድነው? አንተሻሽም ብሎ ነው ወጥቶ የመጡት።
አሁንም ያንን መተሻሸት አይፈልጉም። ዳዕዋው ዳዕዋችን ነው አለቀ። በቃ ዳዕዋው ራሳችን የምናስከደው የፈለገው ገብቶ እንዲህ አድርግ እንዲያታግ ሊለን አይችልም። አዛን ለምን ትላለህ የሚል አካል አለ። አሁን ገራጃ ዛሬ ጀምሯል እኮ ዛሬ ጀምሮታል። ነገ ደግሞ እንዳታሰግድ ቅራት እንዳታስቀራ በቃ ሰዎችን የሚፋርቅ ይሆን ዳዕዋ አታድርግ ሊለን እኮ ነው። ለዚህ ምን ለፈታለ والله እንደለመድነው ሄደን እንዳላችሁ ሶሽናም ቢሆን ገብተን እንቀራለን አይቀርም። ተሻሽተን ከምንሄድ ማለት ነው። በቃ ተሻሽተን ከምንሄድ ተጨማልቀን ከምንሄድ እንደዚሁ ብንሄድ ይሻላል። ስለዚህ አሁንም አስተካክሉት። በቃ ለሰለፊዮች የሚታስቡ ከሆነ ለወንድሞች የሚታስቡ የምትጨነቁ ዳዕዋውን መበተን ካልፈለጋችሁ አሁንም አስተካክሉት እንይደብራል። ይሄ ነው። ሌላው መጨረሻ ላይ ምን ያደርጋችሁ ገዛችሁ እኛ ደስ ይላቸዋል ብለን ለሰለፊዮች ደስ ይላቸዋል አስበን ነበር፣ ግን ሌላ ሆኖ ተገኘ አላችሁ አይደል? ምን ነበር ውሉ ምን ነበር? መጀመሪያ ምን ነበር? በማን ነበር ሊገዛ ታሰበ ነበር? በማን ነበር ሊገዛ ነበር? እንዴ በራሳችሁ ከሄዳችሁ ገዛችሁ እንጂ ማን ያማከራችሁ? እስቲ አንድ ያማከሩ ሰው አለ ከሶስታችሁ ውጭ የሚያውቃለ? ይሄን እስቲ ስትገዙ ለመግዛት መጨረሻ ላይ ደርሳችሁ አውቃኑ ደርሶብን ነው በቃ የነበረው ብር የምናስተላልፍበት ሰዓት ደርሶብን ነው ያላችሁት ይሄንን ምክክር ለማን አማከራችሁ? አዲስ አበባ ላይ መስኡል አለ የለም? አለ በትክክል አለ። نعم ይሄ ግን መስኡል አውጧል። ይሄንን ነገራችሁት? ለዳዕዋ አሳቢ ከሆናችሁ ዳዕዋውን መርዳት ከፈለጋችሁ ለዚህ ዳዕዋ ምን የለው መስኡል የለውም አለው። ታዲያ አጠይቁትም ነበር? አይ ሰዎቹ እኮ ስለፈልግም ብሎ ልትሉ እነሱ ይበሉ። ታዲያ ምን ይሻላል ብላችሁ አማከራችሁ? ከዓምዮች ግን ተመካክራችሁ አውጥታችሁ አውርዳችሁ ሄዳችሁ ገዛችሁ ቦታው። ግን የለፉትን ግን ከጅምሩ ጀምሮ እንዴት እናድርግ የት እንግባ እንዴት እንሂድ ብሎ የተጨነቁ ሰለፊዎችን ግን አንድም አልጠራችሁም ከሶስታችሁ ውጭ። ይህ አካሄድ ግን ወላሂ በጣም ከባድ ነው። አንዲህም ነው ሰለፊዎች ወጥቶ እንዲበረግጉ እንዲወጡ ያደረጋቸው። نعم ማንን አማከራችሁ? ስትገዙ ሄዳችሁ ስትገዙ ማንን አማከራችሁ? ከማን ጋር ተመካከራችሁ? ማን ወሰነላችሁ እንዲገዙ? የፈለገ ነገር ይሁን በቃ እንደዚህ ሆነ አላላችሁ አይደል? የፈለጋችሁትን ምክንያት አቅርቡ። ግን ስታቀርቡ አንድ ሰለፊ የለም ሼኽ አቡ አብዱልማን አቡ ሰልማን ተውት። እሺ ተውት። እሱ እንዲህ ሳለ ነው እንዲህ ቢሆን ልትውስ ትችላላችሁ። ሌላ ሰለፊ የለም? ሌሎች ወንድሞች የሉም? እንዲህ አስበን ነበር ምን ትላላችሁ? የእነዚህን የሰለፊይ እህቶቻችንን የወንድሞቻችንን ብር ልናስተላልፍ ነው። ግን የምናስተላልፈው መጀመሪያ ባልነው አካሄድ አይደለም። መጀመሪያ ተማምን ነበር በአሊ አቡ ንብራስ እና አቡ ሰልማን ኡስታዝ አህመድ ኢብራሂም ነበር። መጀመሪያ ታሰውይ ነው የተባለው ይህ ነው። ለምን ተዋችሁት? ይህን ሐሳብ ለምን ቀየራችሁት? ሐሳባችሁ ሌላ ከሆነ ያቀዳችሁት እቅድ ሌላ ከሌለ ለምን ተዋችሁት? ሼኽ ኸዲር ለምን ተዋችሁት? ይህን ሐሳብ ለምን ቀየራችሁት? ቢቀየርሳ ሻጮቹ አይለነሱ አይሸጥም ብሎም ከሆነሳ ለምን አላማከራችሁም? ይህን ብር እንስጣቸው ወይ በእነዚህ ሰው አድርገን እንሂድ ብላችሁ ለምን አላማከራችሁም? ዛሬ እንደዚህ እሪማት ወላሂ አይሆን። በቃ ይህ ምንም ማምለጫ መንገድ ነው የሰራችሁ ያላችሁ። አላህን እንፍራ። አላህ ሱብሓነሁ ወተዓላ ዘንድ ወላሂ እንቀርባለን። አላህ ሱብሓነሁ ወተዓላ ዘንድ ቀርበን እንጠየቃለን። ቀርበን መልስ እንጠየቃለን። يوم يفر المرء من أخيه وأمه وأبيه وصاحبته وأخيه ይህ ቀን አለ ይጠብቀናል። አላህም ሱብሓነሁ ወተዓላ እንፍራ። አላህም ሱብሓነሁ ወተዓላ ለአላህ ብለን ስራችን እናስተካክል። በቃ የአዲስ አበባ ወንድሞችም ይሁኑ ክፍለ ሀገር ያሉ ወንድሞችም ይሁኑ
ሁላቸውም የዚህ መስጂድ ልፋት አለባቸው ለፍቷል ምንም ባያደርግ ማለት ነው ምንም አንድ ድንጋይ እንኳን ባያነሳ አንድ የሆነች ነገር እንኳን የሆነች 10 ሳንቲም እንኳን ባይጨምር ማለት ነው والله በሐሳቡ ለፍቷል ተጨንቋል ለፍቶበታል በቃ ለፍቷል ተጨንቋል ወንድሞች ተጨንቋል በየቦታው ማለት ነው ስለዚህ والله አስተካክሉ አሁንም ይህ መስጂድ ተካከል ይህ መስጂድ ወደ ነበረበት መጀመሪያው ሐሳብ ወደ ነበረችበት ትመለስ ዳዕዋው ቀጥ ብሎ በትክክል ይሄድ ካልሆነ ግን አሁንም እጃችን ከዚህ በኋላ አሁን ከዚህ በፊት ተሸውደናል ድጋሚ ግን አንሸውድም መቀለቅ አታላችሁናል አሁን ግን ድጋሚ አታታልሉ በቃ እንሂድ የምትሉ ከሆነ አይ ምንም ችግር የለብንም ሐሳባችን ይሄ የምትሉ ከሆነ አያ ጀማዓውን ሰብስባችሁ ከአሚዮች ጋር ከምታባሉት ከአሚዮቹ ጋር ከምታጣሉት አያ አስታርቁት እስከ መዛት ድረስ እስከሚደርስ ድረስ እናንተ መሐል ላይ ያላችሁ እናንተ ከነሱ ጋር ተዋዳችሁ እንደዚህ ሆናችሁ ሌላውን ሰለፊ ግን ያባላችሁ ነው ያላችሁት ነገር ግን ሰለፊዎች ግን ብልጥ ናቸው ለምን ቀድሞ የተነገራቸው ነገር አለ አሚዮች የተባሉት ነገር አለ እነዚህን ሰው አታስጠጓቸው እነዚህ ሰዎች እኮ ምንድን ናቸው የሚደባደቡ እንዲህ የሚያደርጓችሁ ይመቷቸዋል እንዲያሏቸው ብዙ ነገር አለ ገብቷል ይሄንን ግን አናደርገውም ሲጀመር አናደርገውም እንደዚህ ባህሪም የለብንም በቃ ሰለፊዎች እንዳልኳችሁ አርቆ የሚያስቡ ናቸው ለዳዕዋቸው የሚጠቅም ነገር እንጂ በማይጠቅም ነገር ጊዜያቸውን አያሳልፉም በቃ አሁንም ሰለፊዎችን ሰብስቡ አስተካክሉና ሰብስቡ ማለት በቃ የመስጂዱን ሐል አስተካክሉ ሰብስቡ ከዛ በኋላ እንደነበረችው እንለፋለን እንታገላለን መስጂዱ ሆኖ እንዲቀጥል እንለፋለን ለመስጂዱ የምታስቡ እናንተ ብቻ አይደላችሁ ሁሉም ሰለፊዎች ያስባሉ ይጨነቃሉ ስለዚህ አላህን Subhanahu Wa Ta'ala እንፍራ አስተካክሉት እናስተካክል በቃ ቀለል አድርጋችሁ ያዙ እንደዚህ ዱንያዊ ነገር ነው እያላችሁ ማካበር ምን ነው ይሄ መንሃጃዊ አይደለም መንሃጅ ችግር የለብንም እያላችሁ ታዲያ ምንድን ማካበር ቀለል አድርጋችሁ ያዙታ እንዴ ዱንያዊ ነገር ነው ይሄ እንደዚህ አይደለም እያላችሁ እናንተ መተው አለባችሁ ዱንያዊ ነገር ከሆነ በቃ ትክክለኛ እንደው ከፊት ለፊት ያላችሁ ዱንያዊ ብላችሁ እንዳልሆ ካልሆነ ዱንያዊ ነገር ነው ብላችሁ ከልባችሁ ከሆነ እናንተም ቀለል አድርጉትና አስተካክሉ ሰለፊዎችን ሰብስባችሁ አማክሯቸው ከዛ በኋላ ወደ መስጂዱ እንዞራለን በቃ ወደ መስጂዱ እንዞራለን ካልሆነ ግን አቆመናል ከዚህ በኋላ ምንም የምናደርገው ነገር የለም አላህ Subhanahu Wa Ta'ala የተሻለ እንዲያመጣልን አላህን Subhanahu Wa Ta'ala እንለምናለን አላህን እንጠይቃለን والله ሰለፊዎች ግን አይበታተኑም በቃ አላህ የተሻለ ያመጣልናል ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ማለት ነው ኢንሻአላህ ዛሬ በዚህ ያበቃለሁ አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት እንግዲህ ሐቅን ተከትለን ሐቅን إذن የምንሄድ አላህ አድርገን اللهم أرنا الحق حقه فارزقنا اتباعه وأرنا الباطل باطله فارزقنا اجتنابه الله سبحانه وتعالى ويتاون حق إذن كحقኞች ጋር እንድንሄድ አላህ አድርገን باطልን እንደ باطልነቱ ርቀን حقን إذن የምንሄድ አላህ አድርገን وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين والسلام عليكم ورحمة الله وبركاته